ቺፕ ኢዝ ኤክስፔንሲቭ ይባላል። የኛ ፕሮዳክቶች ቺፕ አይደሉም። ሶ ኤክስፔንሲቭም አይደለም። አሁን ግን ወደፊት መሆኑ አይቀርም። ሰው ልጅ ቺፕ ስለሆነ ብቻ አይገዛም፣ ኳሊቲ መሆኑን ያ የገዛው ቺፕ ደግሞ በኋላ ላይ ምን ያክል ሊያስከፍለው እንደሚችል እየተማረ የሚኖርበትና ሸጦ የሚወጣ ፕሮጀክት እንደሆነ ምንም አይነት ዳውት የለኝም። እንደ ቀላል ነው። ለሰው ልጅ ቤት ገዛ ማለት ቅርስ ማለት ነው። ይሄ ቅርስ ደግሞ እኛ አቅለን ቺፕ ነው ብለን ርካሽ ነገር ነው ምናምን ብለን ብናቃለው ሰው ሜንታሊቲ ላይ የሚፈጥረው ነገር ስለሚኖር የሚገባውን ስራ ሰርተን ሰው ልጅ ማግኘት ያለበትንና የገንዘቡን ቫልዩ ማግኘት አለብን ብለን አምነን ስለሆነ የወጣ ነው። ያንን አይተው ሰው ደግሞ አቀባበል በጣም ጥሩ አቀባበል ነው እየሰጠን ያለው ማለት ነው። እንደ ድርጅት ሌላ ማርኬት ውስጥ ምንም አይነት ነገር ቢፈጠር ዲስራፕትድ አንሆንም። እኛ ራሳችን ነው ዲስራፕት ለማድረግ እየሞከርን ያለ ነው፣ እየሰራን ያለው እያረግን ያለ ነው። በተለይ ማርኬት ውስጥ እየፈጠርን ያለ ነው። እኛ ዋጋ በመቀነስ አናምንም። የምናምነው ኳሊቲ የሰው ልጅ ቤት የሚገዛውን በሚገባውና በሚከፍለው ብር ማግኘት አለበት ነው።